ግን መንፈሳዊ እድገት እንደ ቀጥ ብሎ አይሄድም። የእውነት እንደዛ ስለንባችሁ ከሆነ ራሱ ወጣቶች ላይ ትክክል አይደለም። አሁን እኛ አንዳንድ ጊዜ ስታይን ቀጥ ብለን ያደገን ይመስላል። በፍጹም እንደዚህ ነው ግራፉ። መውረድ አለው መውጣት አለው። መጸለይ ያቅታል፣ ማንበብ ያስጠላሃል። እኔ ጌታን ተቀብዬ ከዛ ደህንነት ትምህርት መማር ጀመርኩ ማለት ነው። ደህንነት ትምህርት የምታስተምረኝ እህት ጋር ሄዳለሁ። በየቀኑ ነው የምታስተምረኝ ማታ። አንድ ወር ምናምን እንደዚህ ከተማርኩ በኋላ ለምሳሌ ቁጭ ብዬ ሳስበው በጣም ፉሊሽ ውሳኔ የወሰንኩ መሰለኝ። ጠፋው፣ ሰዓትም ሸሻለሁ፣ መሄድ አቆየ። በየምሽቱ መማር ሰው እየጠፋው ማለት ነው። አይ ቲንክ 1-2 ሳምንት ሳልጠፋ አልቀርም። እንደጠፋው ምናምን አልኩ። ከዛ ደግሞ ሄጄ እንደገና ቀጠልኩ ማለት ነው። there were times የሚወርድበት መንፈሳዊ ግለት ቀጥ ብሎ አይሄድም። አንዳንድ ወጣቶች ፍራስትሬት ማድረግ የሌለባቸው እንዴ ኤልያስ እንኳን መች ቀጥ ብሎ ኖረ፣ ውሰደኝ ግደለኝ ምን ይላል፣ ተራራ ላይ ወጥቶ እሳት ያወርዳል። እንደዛ እኮ ነው ህይወት እኮ እንደዚህ አፕ ኤንድ ዳውን አለውና አንዳንድ ጊዜ ቆየት ያልነው ሰዎች ያንን ፐርፌክት ማን ይዘን ነው የምንወጣው። መድረክ ላይም ስንወጣ ስተትና ውድቀት የነበረብን አንመስልም። ወጣቶች ስተትና ውድቀቶች ያጋጥማቸው በጣም ፍራስትሬትድ ይሆናሉ። ግን አይደለም አለ የራሱ ሲዝን አለው።